በኢትዮጵያ ታሪክ ፈጣንና ሰፊ የከተማ ገጽታ ለውጥ እያስተናገደች የምትገኘው መዲናችን አዲስ አበባ ከታላላቅ ኮሪደር ልማቶችና ዘመናዊ መሰረተ ልማት ግንባታዎች ጎን ለጎን ለዘመናት የቆየውንና የነዋሪዎቿ ዋነኛ የኑሮ ፈተና የሆነውን የቤት እጥረት ችግር ለመቅረፍ አዲስ የታሪክ ምዕራፍ ላይ ትገኛለች። የአዲስ አበባ ከተማ የቤቶች ልማትና አስተዳደር ቢሮ የነዋሪዎችን የቤት ፍላጎት ለማሟላትና በኪራይ ገበያው ላይ የሚታየውን ያልተገባ ብዝበዛ በዘላቂነት ለመፍታት ሰፊ የዲጂታልና የህግ ማሻሻያዎችን ይፋ ማድረጉን ቀጥሏል። ሰላም ጤና ይስጥልን ውድ የግሎባል አዲስ ቤተሰቦች፣ በዛሬ ግሎባል አዲስ ትንታኔያችን የአዲስ አበባን የቤት ኪራይ ቀውስና የአዲሱን የመንግስት መመሪያ በጥልቀት እንመለከታለን። ከመሸጋገሪያ በኋላ እንመለሳለን። እስከዛው ቻናሉን ሰብስክራይብ በማድረግ ቤተሰብ ሆነው ይጠብቁን። የአዲስ አበባ ከተማ ቤቶች ልማትና አስተዳደር ቢሮ ኃላፊ ቅድስት ወልደ ጊዮርጊስ ከአዲስ ሚዲያ ኔትወርክ ጋር ባደረጉት ቆይታ መንግስት የነዋሪዎችን የቤት ፍላጎት ምላሽ ለመስጠት በልዩ ትኩረት እየሰራ መሆኑን ገልጸዋል። በተለይም የ1997 እና የ2005 ዓመተ ምህረት የቤት ልማት ተመዝጋቢዎችን ተጠቃሚ ለማድረግ በመንግስት በጀት ብቻ ወደ 50,000 የሚጠጉ ቤቶች በ24 ሰዓት የስራ ባህል እየተገነቡ እንደሚገኙ አስታውቀዋል። ይህ በእንዲህ እንዳለ በከተማዋ ውስጥ በየአመቱ ሰኔ 30 በሚቀርብበት ወቅት በተከራዮች ላይ የሚጣለው ያልተገባ የቤት ኪራይ ጭማሪና ቤቱን ልቀቁ የሚል የአከራዮች ግፊት ከፍተኛ ማህበራዊ ቀውስ እየፈጠረ ይገኛል። ይህንን ስር የሰደደ ችግር ለመፍታት መንግስት ወደ 500,000 የሚጠጉ የኪራይ ቤቶችን ወደ ዲጂታል ማዕከላዊ ቋት በማስገባት አከራዮች በራሳቸው ፍቃድ ዋጋ መጨመር የማይችሉበትን ጥብቅ ህግ ተግባራዊ አድርጓል። ይህ ሪፖርት የመንግስት አዲሱን የቤት ልማትና የኪራይ ቁጥጥር ህግ በጥልቀት ከመተንተኑም በላይ ይህ ህግ በከፍተኛ የባንክ ቤት ብድር ስቃይና ወርሃዊ ክፍያ ውስጥ ለሚገኙ መካከለኛ ገቢ ያላቸው ዜጎች ያለውን ትልቅ ትርጉምና የምስራች ይዞ ቀርቧል። የመንግስትን አዲስ መመሪያና የህጉን አስፈላጊነት በተጨባጭ ለመረዳት በአዲስ አበባ ከተማ ውስጥ የሚኖሩትን ያበበንና የባለቤቱ የጽዮንን የህይወት ታሪክና የዕለት ተዕለት ትግል መመልከቱ በቂ ነው። አበበ የሀገር ውስጥ የፋይናንስ ባለሙያ ሲሆን ባለቤቱ ጽዮን ደግሞ በግል ድርጅት ውስጥ የምታገለግል መካከለኛ ገቢ ያላቸው ወጣት ባልና ሚስቶች ናቸው። በ2005 ዓመተ ምህረት መንግስት የቤት ምዝገባ ሲያካሂድ ሁለቱም በከፍተኛ ተስፋ ነበር የተመዘገቡት። ይሁንና ባለፉት 15 ዓመታት ውስጥ የቤት ዕጣ ባለመውጣቱ ምክንያት በየአመቱ ከአንዱ ቤት ወደ ሌላ ቤት በኪራይ ሲንከራተቱ ኖረዋል። ባለፉት ጥቂት ዓመታት ውስጥ ደግሞ በአዲስ አበባ የቤት ኪራይ ዋጋ ያበበና የጽዮንን ጠቅላላ ወርሃዊ ገቢ በላይ በፍጥነት በማደጉ ኑሯቸው ወደ ከፋ ስቃይ ተቀይሮ ነበር። በመጨረሻም ከሁለት ዓመታት በፊት አበበና ጽዮን የራሳቸውን መጠለያ ለማግኘት ሲሉ አንድ ትልቅ የድፍረት ውሳኔ ወሰኑ። መንግስት ከግል አልሚዎች ጋራ በመተባበር በካሳንቺስና በፒያሳ አካባቢዎች የጀመረውን የጋራ የቤት ልማት ፕሮግራም ተቀላቀሉ። ታላላቅ የግል አልሚዎች ቤቶቹን እጅግ በጣም ፈጣን በሆነ ቴክኖሎጂ እንደሚገነቡ በመስማታቸው ያላቸውን ጥሪት በሙሉ አሟጣው ለቅድመ ክፍያ አዋጡ። ሆኖም የቤቱ ጠቅላላ ዋጋ ከአቅማቸው በላይ በመሆኑ ቀሪውን 70% ክፍያ ለመሸፈን ከግል ባንክ ከፍተኛ የቤት ብድር ለመውሰድ ተገደዱ። ባንኩ ብድሩን የፈቀደላቸው ቢሆንም በየወሩ የሚቆረጠው የብድር ወለድና የዋናው ገንዘብ ክፍያ እጅግ በጣም ከፍተኛ ነበር። አበበ ከወራዊ ደሞዙ ላይ ከ75% በላይ የሚሆነውን በቀጥታ ለባንክ ብድር ክፍያ ይከፍላል። ይህ ማለት ለምግብ፣ ለልብስ፣ ለትራንስፖርትና ለሕክምና የሚሆናቸው ገንዘብ እጅግ በጣም አነስተኛ ነበር ማለት ነው። ባለፉት 2 ዓመታት ውስጥ የቤቱ ግንባታ እስኪጠናቀቅ ድረስ አበበና ጽዮን አሁንም በቤት ኪራይ ውስጥ ለመኖር ተገደዋል። እዚህ ላይ ነው እንግዲህ ድርብ ስቃይ የሚጀምረው። በአንድ በኩል በየወሩ ለባንክ የሚከፈለው ከፍተኛ የቤት ብድር እያነቃነቃቸው ነው። በሌላ በኩል በየወሩ ለአከራያቸው የሚከፍሉት የቤት ኪራይ ዋጋ በየጊዜው ይጨምራል። በየአመቱ ሰኔ 30 ሲቃረብ አበበ ሌሊት እንቅልፍ ያጣ ነበር። አከራያቸው በየአመቱ የኑሮ ውድነት ጨምሯል፣ ስለዚህ የቤት ኪራዩን በ50% ካልጨመራችሁልኝ በሚቀጥለው ወር ውጡ እያለ ያስፈራራቸው ነበር። አበበ ለባንክ የሚከፍለውን ብድር አቋርጦ ለቤት ኪራይ እንዳይከፍል ባንኩ የገነባውን ቤት በሐራጅ ሊሸጥበት ይችላል። ለቤት ኪራይ የሚሆን ገንዘብ እንዳይቀንስ ደግሞ አከራዩ ከመንገድ ሊጥለው ይዝታል። ይህ ማለቂያ የሌለው የጭንቀት ስቃይ የአበበንና የጽዮንን ህይወት መራር አድርጎት ቆይቷል።
የአዲስ አበባ ከተማ ቤቶች ልማትና አስተዳደር ቢሮ ኃላፊ ቅድስት ወልደ ጊዮርጊስ በሰጡት መግለጫ እንደ አበበና ጽዮን ያሉ ቆጣቢዎችን ስቃይ የሚቀንስ ትልቅ ተስፋ ሰጥተዋል። ቢሮ በበጀት ዓመቱ በመንግስት በጀት ብቻ ወደ 50 ሺህ የሚሆኑ ቤቶችን በመገንባት ላይ እንደሚገኝና ግንባታውም 24 ሰዓት የሥራ ባህር ሌሊትና ቀን እየተከናወነ መሆኑን አረጋግጠዋል። ኃላፊዋ እንዳሉት እነዚህ ቤቶች በተለይም ለ1997 እና ለ2005 ዓ.ም ታሳቢ ተደርገው እየተገነቡ ያሉ በመሆናቸው ግንባታው ሲጠናቀቅ ዕጣ ወጥቶ ቅድሚያ በትጋት ለቆጠቡት ቤት ፈላጊዎች ይሰጣል። ከዚህ በተጨማሪም በካዛንቺስና በፒያሳ አካባቢዎች ያሉ የመንግስትና የግል አጋርነት ፕሮጀክቶች በፍጥነት እየተገነቡ መሆናቸውን ጠቅሰው ቆጣቢዎች አሁን ካለው ነባራዊ ሁኔታ ጋር በማገናዘብ ለቅድሚያ ክፍያ የሚሆን በቂ ቁጠባ እንዲኖራቸውና ቁጠባቸውን በአግባቡ እንዲቀጥሉ አሳስበዋል። ለአዲስ አበባ ነዋሪዎች በተለይም ደግሞ ለቤት ብድር ከፋዮች እጅግ ትልቅ የምስራች የተሰማው ግን በቤት ኪራይ ቁጥጥር ህጉ ላይ ነው። የቢሮ ኃላፊዋ በግልጽ እንዳሳወቁት በአዲስ አበባ ከተማ ውስጥ ወደ 500 ሺህ የሚጠጉ የኪራይ ቤቶች ሙሉ መረጃ ወደ ዲጂታል ማዕከላዊ ቋት ገብቷል። ይህ አዲስ የዲጂታል አሰራር የሚከተሉትን መረጃዎች በግልጽ ይዟል። ቤቱ የሚገኝበትን ክፍለ ከተማ፣ ወረዳና የተወሰነ የብሎክ ቁጥር፣ የቤቱ ባለቤት እና የተከራዩ ሙሉ ማንነት፣ ቤቱ ባለ ስንት መኝታ ቤት እንደሆነና በአሁኑ ወቅት በስንት ብር እየተከራየ እንዳለ ያጠቃልላል። ይህ ማለት አከራዮች ቤታቸውን ስለማከራየታቸው ወይም ስለሚቀበሉት የገንዘብ መጠን ለመንግስት መረጃ የመደበቅ እድል የላቸውም። በአዲሱ ህግ መሰረት አከራዮች በራሳቸው ፍላጎትና ተነሳሽነት ብቻ የቤት ኪራይ ዋጋ መጨመር ፈጽሞ አይችሉም። መንግስት በየዓመቱ አንድ ጊዜ የከተማዋን ተጨባጭ የኑሮ ሁኔታ ያገናዘበ የገበያ ጥናት ካካሄደ በኋላ የገበያ እድገት መኖሩ ሲረጋገጥ ብቻ በየዓመቱ ሰኔ 30 ላይ በሚያወጣው ይፋዊ መግለጫ መሰረት የዋጋ ጭማሪውን በፐርሰንት ይወስናል። ኃላፊዋ ለአብነት ሲያስረዱም የአንድ ቤት ኪራይ 1000 ብር ቢሆን አከራዩ በራሱ ፍቃድ ዋጋውን ወደ 2000 ወይም 3000 ብር ማሳደግ አይችልም። በመንግስት ውሳኔ መሰረት በዚያ ዓመት የተፈቀደው ጭማሪ ለምሳሌ 10% ብቻ ከሆነ አከራዩ መጨመር የሚችለው 100 ብር ብቻ ሲሆን ህጋዊ የቤት ኪራይ ዋጋ 1100 ብር ብቻ ይሆናል። ባለፈው የ2017 እና 2018 በጀት ዓመት ላይ መንግስት ባደረገው ጥናት የጨመረ ዋጋ ስላልነበረ ኪራዩ በነበረበት እንዲቀጥል ተደርጓል። ዘንድሮም በ2018 ዓ.ም የገበያ ጥናት ስራው በንቃት እየተከናወነ እንደሚገኝና ውጤቱ ሰኔ 30 ላይ በይፋ እንደሚገለጽ ቢሮ አስታውቋል። እስከዚያው ድረስ ግን አከራዮች ዋጋ ጨምሩ የማለት መብት የላቸውም። ይህ አዲስ የዲጂታል ቁጥጥር ህግ የባንክ የቤት ብድር ለሚከፍሉ ዜጎች እጅግ ታላቅ የምስራችና የደስታ ምንጭ ነው። ለምን ቢሉ ከዚህ በፊት በየወሩ ለባንክ የሚከፈለው ቋሚ ብድር ቢኖርም ለአከራዮች የሚከፍሉት የቤት ኪራይ ግን ባልታወቀ ሁኔታ በማንኛውም ጊዜ ሊጨምር ስለሚችል የወደፊት የፋይናንስ እቅድን ማስተካከል አይቻልም ነበር። አሁን ግን መንግስት የቤት ኪራይ ዋጋን በየዓመቱ ሰኔ 30 ላይ ብቻ እና በመንግስት ቁጥጥር ስር በፐርሰንት ብቻ እንዲጨመር በመወሰኑ ተከራዮች በየወሩ የሚኖራቸውን ወጪ በትክክል አስልተው ማቀድ ይችላሉ። አከራዩ በድንገት መጥቶ 5000 ብር ጨምር በማለት የባንክ ብድር ክፍያውን ሊያስተጓጉልባቸው አይችልም። ሌላኛው ቀደም ሲል አከራይና ተከራይ ውል ማሰር ወይንም ማደስ በየወረዳው ጽህፈት ቤት በአካል ተገኝተው ረጅም ሰልፍ መሰለፍና መንገላታት ነበረባቸው። አሁን ግን ቤቶቹ ሙሉ በሙሉ ወደ ዲጂታል ቋት በመግባታቸው መንግስት የውል ማደስ ስራውን በኢንተርኔት ለማከናወን ሰፊ ዝግጅት እያደረገ ይገኛል። አከራይና ተከራይ ዋጋ ሳይጨመር ባለው የውል ስምምነት መቀጠል ከፈለጉ ያለምንም እንግልት በስልካቸው ወይም በኮምፒውተራቸው ውሉን ማደስ ይችላሉ። ብዙ አከራዮች ተከራዩን አስወጥተው ለሌላ ሰው በውድ ዋጋ ለማከራየት ሲሉ ቤቱን ፈልገዋለሁ ውጡ ወይንም ቤቱ ተሽጧል ውጡ የሚል አስገዳጅ ሰበብ ይጠቀማሉ። አዲሱ ህግ ግን ይህንን በግልጽ ይከለክላል። የቢሮ ኃላፊዋ እንዳሉት የውል ጊዜው በማብቃቱ ምክንያት ብቻ አከራዮች ተከራዩን አስወጥተው ሌላ ሰው ለማስገባት ቢሞክሩ እንኳን ዋጋ ጨምረው ማከራየት አይችሉም። ስለዚህ አከራዮች ሰውን የማፈናቀል ፍላጎታቸው በእጅጉ ይቀንሳል ማለት ነው። ይህ ደግሞ የባንክ ብድር ከፋዮች የባንክ ብድራቸውን ከፍለው የራሳቸውን ቤት እስኪረከቡ ድረስ ባለው ጊዜ ውስጥ ያለምንም የስጋት ጫና ተረጋግተው እንዲኖሩ ያደርጋቸዋል። የአዲስ አበባ ከተማ አስተዳደር ይህንን ህግ የሚጥሱ አከራዮች ላይ ጠንካራ እርምጃ እንደሚወስድ ማስታውቋል። በተለይም በአንድ ትልቅ ቤት ውስጥ በቆርቆሮና በኮምፖርሳቶ እየቆራረጡ የሰውን ችግር በመጠቀም ለአነስተኛ ገቢ ያላቸው ዜጎች በውድ ዋጋ ለሚያከራዩ አካላት ይህ ህግ
ትልቅ የማስጠንቀቂያ ደውል ነው። ኃላፊዋ መቅደስ ወልደ ጊዮርጊስ በሰጡት ማብራሪያ አከራዮች ውጡልኝ ካሉ በኋላ ደግሞ ጨምሬ ነው የማከራየው የሚባል አሰራር በከተማችን የለም። ይህ በጥቆማ ከተደረሰበት በታላላቅ ክልከላዎቹ ውስጥ አንዱ ስለሆነ በአከራዮች ላይ ከባድ የሕግ ተጠያቂነት ያስከትላል። ተከራዮችም መብታቸውን በደንብ ማወቅና መጠቀም እንዳለባቸው ቢሮ አሳስቧል። አከራይ ዋጋ ጨምር ስላላቸው ብቻ ያለምንም ሕጋዊ መነሻ ክፍያ መጨመር የለባቸውም። አብዛኞቹ ውሎች ጊዜያቸው የሚያበቃው ከሰኔ 30 በኋላ በመሆኑ በውል ስምምነት ውስጥ እያሉ ዋጋ መጨመር ፈጽሞ አይፈቀድም። እንዲህ አይነት ችግር ሲያጋጥም ነዋሪዎች በአቅራቢያቸው ወደሚገኘው የወረዳ ስራ አስፈጻሚ ቅሬታ ሰሚ ኮሚቴ ክፍለ ከተማ ወይንም በቀጥታ ወደ ዋናው ቢሮ በመቅረብ አቤቱታቸውን ማቅረብ ይችላሉ። የአዲስ አበባ ከተማ አስተዳደር የጀመረው የቤት ልማትና የዲጂታል ኪራይ ቁጥጥር ስርዓት በከተማዋ ለዘመናት የኖረውን የማህበራዊ መደብ ልዩነትና የኢኮኖሚ ብዝበዛን የሚቀንስ ስልታዊ እርምጃ ነው። እንደ አበበና ጽዮን ያሉ ዜጎች በየወሩ የሚከፍሉትን የቤት ብድር ያለምንም ስጋት እየከፈሉ በሌላ በኩል ደግሞ በኪራይ ቤታቸው ውስጥ በሰላምና በተረጋጋ ስነ ልቦና እንዲኖሩ በር ከፍቷል። ይህ የቴክኖሎጂ አሰራር በአከራይና በተከራይ መካከል የሚታዩ አለመግባባቶችን በዘላቂነት ለመፍታት የሚረዳ በመሆኑ ሁሉም የከተማዋ ነዋሪዎች ህጋዊ አሰራሩን እንዲያከብሩና መብታቸውን እንዲያስከብሩ ጥሪ ቀርቧል። መንግስት በዘርፉ የጀመረውን የአሰራርና የቴክኖሎጂ ማሻሻያ አጠናክሮ እንደሚቀጥልበትም ግልጽ ነው። ውድ የግሎባል አዲስ ቤተሰቦች እናንተስ በዚህ ጉዳይ ላይ ያላችሁ አስተያየት ምንድነው? አዲሱ የህግ ቁጥጥር ማሻሻያ በአከራይና ተከራይ መካከል ያለውን ግንኙነት ወዴት እንዲያመራ ያደርጋል ብላችሁ ታስባላችሁ? አዲሱ የህግ ማሻሻያስ በተከራዮች ህይወት ላይ የሚያመጣው ለውጥ ምን ይሆን? ሐሳባችሁን በኮሜንት ላይ አጋሩን። ለዛሬ ያዘጋጀንላችሁ የግሎባል አዲስ ትንታኔያችን ይህንን ይመስል ነበር። ስለተከታተላችሁን ምስጋናችን ከልብ ነው። ሰላም ለኢትዮጵያ። ቸር ሰንብቱልን።